ጤና ይስጥልን ተመልካቾቻችን እንደምንሰምታችኋል። ይህ አውሎ ሚዲያ ነው። ፕሮግራማችን ደግሞ ቃልና ቀለም ይሰኛል። እኔ በቃሉ ላምራው ነኝ። ዛሬ እንግዳችን ይዘን መጥተናል። የዛሬ እንግዳችን እንግዲህ ከ13 በላይ መጽሐፍትን የጻፈ በድርሰት ስራ ውስጥ በአጭር ጊዜ በኢትዮጵያውያን ዘንድ ተወዳጅነት ያተረፈ ከዛም አልፎ መነጋገሪያ ሆነ። በቅርብ ጊዜ ደግሞ ከድርሰት ስራው በተጨማሪ የራሱ ህይወትን ለኢትዮጵያውያንና ለሌላው ማህበረሰብ መነጋገሪያ የሆነ አንድ ደራሲ ይዤላችሁ መጥቻለሁ። ይህ ደራሲ ምክንያቱም ልትገምቱ ትችላላችሁና ደራሲ ይስማዕከ ወርቁ ነው። ዛሬ ቆይታ የምናደርገው ከሱ ጋር ነው። የመጀመሪያውን ክፍል ቆይታ የምናደርግበት ስለ ህይወቱ፣ በህይወቱ በተፈጠሩ ገጠመኞች፣ የትዳር ህይወትና ሌሎች ጉዳዮች ላይ ያተኩራሉ። በሁለተኛው ምዕራፋችን ደግሞ ቆይታ የምናደርግበት የድርሰት ፍልስፍናው፣ የአጻጻፍ ቴክኒኩ፣ ቋንቋ አጠቃቀሙና ሌሎች ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮችን የሚመለከትባቸው ጉዳዮችን አንስተን ምንጓይ ነው የሚሆነው። አብራችሁን ልትቆዩ ይጋብዛለሁ። ይስሜ እንኳን ደህና መጣህ። እንኳን ደህና ቆየኝ። እንግዲህ ይስማዕከ ከምልህ ይስሜ እያልኩ ባወራህ እንደ ደራሲም እንደ ኪነ ጥበብም ሰው ጥሩ ነው ብዬ ስለማስብ ነው። እኔ ግን ይስማዕከ ብትለኝ ደስ ይላል? ደስ ይለኛል። ምክንያቱም የኔ ስም ምርቃት ስለሆነ እግዚአብሔር ይስማ ማለት ነው። ኦኬ። ስለዚህ ይስማዕከ እያልኩ አወራለሁ። ከድርሰት ስራዎችህ በጣም አነጋጋሪ ነበር። ለረጅም ጊዜ ራስህን ደብቀህ ለሰዎችም ግልጽ ሳትሆን ማለት ትታወቃለህ። ጓደኞች ያውቁሃል፣ ቤተሰብ ያውቃል። ግን በድርሰት ስራዎች ግን ኢትዮጵያን እንዲያውቁ ማድረግ የቻልክ ወጣት ደራሲ ነህ ይስማዕከ። በቅርብ ጊዜያት ደግሞ የትዳር ህይወትና በጤና ጉዳይ ላይ በቤተሰብ ጉዳይ ላይ የመጡ ጉዳዮች የበለጠ ያንተን ጉዳይ መነጋገሪያ አድርገውታል። እሱ ላይ እናተኩርና የመጀመሪያው ጉዳይ እንዴት ነው ከመጀመሪያ ባለቤትህ የተዋወቃችሁት የሚለውን በሱ ብንጀምር ደስ ይለኛል። እውነት ነው። እኔ ለረጅም ጊዜያት አልታወቀ ነበረ። ምንድነው እኔ የማልታወቅበት ምክንያት እኔ ከትንሹም ከትልቁም ለመጠየቅና ለመማር ብዬ ነው የማልታወቅበት ምክንያት ማለት ነው። እግዚአብሔርን ስለማናውቀው ነው ሁሉን ነገር ምንሰጠው ምናመልከው። ስለዚህ ዋናው ነገር እኔ መጠየቅ ማንበብ እና ሁሉን ነገር መጠየቅ እንድችል ብዬ ነው ያልታወቅበት ምክንያት። ወደ ሁለተኛው ጥያቄ ስመጣ ግን ምንድነው እኔ አሁን የምናገረው ከ3 ዓመት ያክል ጉዳት በኋላ በተቀሰቀሰው አጓጉል ባህሪዬን ሁሉ ነገሬን እሷ ስለተሰጣቸው እና በዛ ሁሉ ነገር እስካሁን ህዝቡ እያማኝ እንደሆነ እንዲሰማኝ አድርጓል። አሁን ባለው ትዳር መሰረት ማለት ነው። ስለዚህ ምንድነው የሰው ልጅ እውቀት ብቻ ነው አይደለም ከእግዚአብሔር የተሰጠው፣ መርሳትም ይችላል። እና መርሳት ደግሞ በጣም ጥሩ ነገር ነው። እኔ ሁሉን ነገሬን የረሳዋት ሁሉን ነገሬን ካበለሻሸችው በኋላ ነው። እኔ ሁሉ ነገሬን ከሰጠዋት በኋላ እንደዚህ አድርጋ በሞትኩበት ገና ከህመሜ ባልነቃውበት ወቅት እንደዛ ብላ ሚዲያ ላይ በመውጣቷ በጣም ነው ያዘንኩት። አሁን ነው የተመለከትኩት እና በጣም ነው ያዘንኩት። ከዛ በኋላ አሁን ደግሞ እዛ ከ3 ዓመት በፊት ያ አቃቂር ያወጣችልኝን ህዝብ ተከትሎ ሁሉን ነገር ወደ እኔ እንደዚህ ልጆችን መሬት ላይ በትኖ የድሮ ትዳሩን ፈቶ ምናምን እየተባለ አሁንም ድረስ ይከተለኛል። እኔ ግን በለውጥ ውስጥ ነኝ ያለሁት። ምክንያቱም የሰው ልጅ ይለወጣል። እኔ ደግሞ ከ4 ዓመት በፊት የምታቀኝን ያክል ከ4 ዓመት ወዲህ ደግሞ ሌላ ሰው ነኝ እና ሁሉን ነገር ረስቼዋለሁ ማለት ነው። ያን የረሳውበት ምክንያት ደግሞ በኋላ እነግርሃለሁ። ግን ሀሜቱ የተወራው ወሬ ሰውም ደግሞ በሚዲያ ወጣህ የገለጸባቸው መንገዶችም ብዙ ስላልነበሩ ወይም ስላንተ ያገባኛል ብሎ የገለጸም ሰው አብዛኛው ስላልነበረ በሀሜት ቀጠና ወይም ባልደረጃ ላይ ነው ያለው። ግን ከሷ ከባለቤት ጋር ከቀድሞ ባለቤት ጋር ህጋዊ ትዳር የመሰረታችሁት መቼ ነበረ?
በ2008 ዓመተ ምህረት ነው በክብር መዝገብ ላይ የተመሰረተው ጋብቻችን ማለት ነው። ከዛ በኋላ ተጋባን፣ ልጅ ወለድን ማለት ነው። በ2000 ዓመተ ምህረት ነው ተጋባነው ማለት ነው። ተጋባችሁ፣ ልጅ ወለዳችሁ። ከዛ በኋላ ህይወት ውስጥ ትዳር ውስጥ አለ። ትዳር የራሱ ገመና አለ፣ የራሱ ባህሪያት አሉት፣ የራሱ መገለጫ አለው፣ የራሱ ቋንቋው ሁሉ ብዙ ውስብስብ ነገሮች አሉት። በህይወት ውስጥ አለመግባባቶች እየሰፈኑ የመጡት በምን ሁኔታ ላይ ነው? ምንድነው መሰለ፣ መጀመሪያ ደረጃ ስታረግዝ የመጀመሪያውን ልጅ ስታረግዝ እንትን አለ። በህክምና ነው ያጠናሁትና ህክምና ላይ የሆነ እንትን ዲቨሎፕ ታደርጋለች፣ የሆነ ሆርሞን ምናምን ተመነጨለች። ያኔ ከጠላች እንደ ጠላች ነው የምትቀረው። ያኔ የሆነ ነገር ከተሰማት እንደ ተሰማት ነው የምትቀረው። በኋላ ላይ ደግሞ ለውጥ ሊመጣ ይችላል ብዬ ነበረ እንትን ያሰብኩት። ከዛ በኋላ ግን ልጁን በጣም ነው እንትን ሁሉ ነገሬን ነው የሰጠሁት ልጁ እንዲወለድልኝ ብዬ ማለት ነው። እና እንደውም ከዛ በፊት ብዙ ጊዜ ታስሬያለሁ፣ ተፈትቻለሁ ምናምን እና ምንድነው እኔ ህዝብ እንዳያውቅኝ ስል ወደ ሚዲያ አልወጣሁም እና ሰዎች ሁሉን ነገር ሲያደርጉባቸው አይቻለሁ በአይኔ ማለት ነው። ስለዚህ እኔ ለምን ልጅ አልወልድም? ከወጣሁ በኋላ ለአራተኛ ጊዜ ነው የታሰርኩት፣ ለአምስተኛ ጊዜ መሰለኝ። ከዛ በኋላ ከወጣሁ ወልዳለሁ ብዬ ነው የወጣሁት። ከዛ በኋላ ወለድኩ ማለት ነው። እግዚአብሔር ይመስገን። አለመግባባቶች ከልጁ መወለድ በኋላ እንዴት ሊከሰቱ ቻሉ? አሁን ብዙ ሰው አንተ ከታመምክ በኋላ ችግሮች የመጡ ይመስሏቸዋሉ። አንተ የታመምህበት ጊዜ የሚያፋልሱ አሉ እና በኋላ ላይ የምናብራራው ቢሆንም ግን እንዴት ነው ከቀድሞ ባለቤት ጋር አለመግባባቱ መጥቶ አንተ ደግሞ አሳልፌዋለሁ፣ ችያለሁ፣ ተሸክሜያለሁ፣ ገመናዬን ለመደበቅ ሞክሬያለሁ የምትላቸው ነገሮች አሉ? ምንድነው እኔ የኦጋዴን ድመቶችን ለመጻፍ ሲሄድ ሁለቴ ነው የሄድኩት ወደ ኦጋዴን። በመጀመሪያው ደረጃ ሲሄድ ኤርፖርት ለማሳፈር አስቤ ትኬት ቆርጫለሁ፣ ግን የሆነ ሁነኛ እቃ ረስቼ ወደ ቤቴ ተመለስኩ። ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ሕዝብ ነው። በደኔን እንዲያቅ፣ ሁሉ ነገሬን እንዲያቅ፣ እኔንም እንዲጋራኝ፣ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉን ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ፣ በጣም ነው ያረርኩት። ኦኬ። በዛ ሁኔታ ውስጥ ያው መችስ አንተ የምትነግረን ነገር የራሱ ስሜት ቢኖረውም የኦጋዴን ድመቶችን ለመጻፍ ወደ ሶማሊያ መሄድ ነበረብህ። ያ ነገር ገጠመህ። ከዛ በኋላ ምን አደረግክ አንተ? ተመልሰህ ወደ ኦጋዴን ጉዞውን ጀመር ወይስ ሌሎች ነገሮች ተፈጠሩ? ምንድን ነው የተፈጠረው? ከዛ በኋላ ቅድም የመለስኩለት ለዚህ ነው። ከዛ በኋላ ከውስጥ የወጣች ማለት ነው። እሷን መግደል ይችል ነበር እንደ ማንኛውም ሰው አልጋ ላይ ሚስት አስተኛታ ስታገኛት ምን ታደርጋለህ ብዬ ብጠይቅ አንተም የሆነ እርምጃ መውሰድ አይቀርም። ማንኛውም ሰው እንደ ማንኛውም ወንድ እርምጃ መውሰድ አይቀርም ነበር። ነገር ግን ምንድነው እንትን ያልኩት ትንንሽ ነገሮች ያሳምሙኛል፣ ታላላቅ ነገሮች ግን አያሰሙኝም። ለምሳሌ የሆነ ቅማል ቢበላኝ ምንም እንትን ያሳብደኛል። አንበሳ ለመናከስ ሲመጣ ግን ምንም አይነት ስሜት አይሰማኝም። እና ምንድነው በቃ ያኔ ያየሁት አለቀ። በቃ
ምን እንደማደርግ ራሱ ግራ ገባኝ። ለመግደል አሰብኩ። እውነት ለመናገር ሁለቱንም እዛ ጋር ለመግደል አሰብኩ። ነገር ግን እኔ አልገደልኳቸውም። ይችን ልጅ ገድዬ ለምንድን ነው? እኔ ብዙ ህልም ያለኝ ሰው ነኝ። ለራሴ ባልሆንም ለሰዎች እተርፋለሁ። የኔን የሆነ እንትን ውስጤ የሆነ ነገር አለኝ። ጻፍኩ ብዬ አላስብም። ጥሩ ኖቭል ጥሩ ልቦለድ ለመጻፍ አስባለሁ። ያንን ሀሳቤ ደግሞ ተሸክሜ እስር ቤት ከምወረወር ለምን ብዬ ራሴን ጠየቅኩት በዛ ውስጥ ማለት ነው። ከዛ በኋላ ተረጋግቼ ወጣ። ከዛ በኋላ እንትን አላልኩም ማለት ነው። ከዛ በኋላ ወደ ኦጋዴን ሄድኩኝ። ጉዞዬን ቀጠልኩ። ከዛ በኋላ በዛው አሳለፍኩ ማለት ነው። ይሄ ነገር ከተፈጠረ በኋላ አሁን በነገራችን ላይ ተመልካቾቻችን እንደሚያውቁት ይስማከ በቦታው ሂደህ አይተህ አንዳንድ ነገሮች ቴስት አድርገህ ተሳትፈህ እውነተኛ ነገሮችን መነሻ አድርገህ ነው የምትጽፈው። ብዙ ጊዜ ሰዎች ልቦለድ ሲባል እዚህ ቁጭ ብለህ ስለ ኦጋዴን መጻፍ አይደለም፣ ራስም ተሳተፍበት አለና ያ መንገድ አለ። ወደ ኦጋዴን ከሄድክ በኋላ ምን ያህል ጊዜ ነው የቆየው? ኦጋዴን ምን ሰራህ? ምክንያቱም ከኦጋዴን መልስም ትዳርህ ተመልሶ ሌላ ጥያቄ ስላለው ወደሱ እንድመጣለሁ። ትክክል። እኔ በቦታው ሂጄ ነው ምሰራው። በቦታው ሂጄ እንደምሰራ ደግሞ አንድ ራማቷረን እየጻፍኩ እያለ በሜትር እየለካው ነው። ጉዞዬን በሜትር እለካዋለሁ እና ከእስር ቤቱ ወደ እዛኛው ካራክተሬ ቤት የሚያደርሰውን መንገድ እየለካው እያለ ከእንትን ጎንደር ቤተ መንግስት ከፊት ለፊቱ አለ። እስር ቤቱን መግለጽ አያስፈልገኝም። ከዛ በኋላ ፖሊሶች ለምንድን ነው እንደዚህ የምታደርገው ምናምን ብለው እኔንም አልታወቅም ነበር በዛ ጊዜ አስገቡኝ ማለት ነው። ከዛ በኋላ እንደገና ወጣው። ከዛ በኋላ ሁሉን ነገር እዛው ነው የጻፍኩትና ወደዚህ መጣው ማለት ነው። ምንድነው መሰለ እኔ ራሴ ሂጄ ቴስት ያደረኩትን ወጣ ወረዱን እያሰብኩ ካራክተርን በዛ ውስጥ ነው መስለው እና የኦጋዴን ድመቶችንም የሰራሁት በዛ መልክ ነው እኔ ሂጄ ተሳተፍኩት ማለት ነው። ስለዚህ ምንድነው ያደረኩትን ነገር ደግሞ ለህዝብ በአደባባይ ማለፍ ደግሞ አልፈልግም። ምክንያቱም በጣም ብዙ ውጣ ወረዳ አሳልፌያለሁ እዛ። በእርግጥ ኦጋዴን ድመቶችን ለመጻፍ እዛ የነበረው ሁኔታ አለ። የሄድክበት መንገድ ነዳጅ ፍለጋ ምናምን ከመጻፍ ተነስተን መገመት የምንችላቸው ብዙ ነገሮች አሉ። ግን ማለፍ የሌለብን ኦጋዴን ታስረ ደግሞ ነበረ። ለምን ታሰርክ የምትላትን እናንሳት እሷን። እሺ እንደዛ ከሆነ በጣም ከባድ ነው ለኔ። እኔ ፒኤችዲ ጀምሬያለሁ። ነገር ግን ከስምንተኛ ክፍል መልቀቂያ ከስምንተኛ ክፍል ያቋረጠ ተማሪ ነው ወደዛ የሚገባው ወደ ነዳጅ ቁፋሮ የሚገባው ከስምንተኛ ክፍል ያላለፈ ተማሪ እና ከስምንተኛ ክፍል ያላለፈ ማረጃ አንድ ሰው አቀረበልኝ። ያንን ይዤ ሁሉን ነገር ጣጥዬ ሄድኩኝ ማለት ነው። በዛ ወቅት ማንም ይሄን ነገር አያውቅም። በነገራችን ላይ ሁሉንም ልብ ወለዶችን ከጨረስኩና ማተሚያ ቤት ከገቡ በኋላ ነው እንጂ የሚያውቀው ሰዎች የሚያውቁት ከዛ በፊት የሰራሁትን ስራ ማንም አያውቀው እና እዛ ሄድኩ። ከዛ በኋላ ትንሽ ስልጠና ወስጄ ነበር ኤሌክትሪሻንነት እዚህ ከተማ ውስጥ ወደ 3 ወር ገደማ። ከዛ በኋላ ባላገር መስዬ ሄድኩኝ። የሰሜን ሸዋ ባላገር መስዬ ሄድኩኝ። ቀጠሮኝ እኔ ደግሞ እንትኔ አያስነቃም ማለት ማልኬ ምናምን አያስነቃምና ከዛ በኋላ ቀጠሮኝ። ከዛ በኋላ መስራት ጀመርኩ። ከዛ በኋላ ነዳጁ ተገኘ። ሲገኝ ደግሞ ወደ 5 ልጆች ምንሆን ተጠርተን ጎዴ ሄደን ተጋበዝን ማለት ነው። እና አንድ ልጅ አለ በጣም ስተጋ በስራዬ ቅልጥፍና ምናምን እንትን የሚያደንቀኝ ልጅ አለና በቃ ክትትል ነው ምናምን ብዬ ጠርጥሬው ነገርኩት ማለት ነው ለሱ። ፒኤችዲ እንትን ማስተርስ ይያለሁ አሁን ፒኤችዲን እያጠናው ነው ምናምን ስለው
ከዛ በኋላ እየጠጣ መጣ። እኔ ደግሞ ያው ከዛ ለማውጣት ብዬ ከባለቤቴ ጋር በቃ ሁሉን ነገር ለመርሳት ብዬ ነገሬን በቡትሌ ነው ማወራረደው ከዛ በኋላ ማለት ነው። ይሄን ማንም ሰው እንዲረዳልኝ እፈልጋለሁ። እኔ ይጠጣል ይደበድበኛል ምናምን የሚለው እንትን አባባል ስላለ ብዬ ነው። እና እኔ ከዛ በኋላ እየጠጣን እያለ አለቃችን አለ አክብሮን ጠርቶናል። ከዛ በኋላ ልጁ በቃ መስከር ጀመረና ለአለቃችን ነገር። ከዛ በኋላ ስልክ አወጣ ደወለ። ከዛ በኋላ ፖሊስ ተጠራና ገባው። ከዛ በኋላ ታሰርኩ ማለት ነው። ከዛ በኋላ እንዴት እንደወጣው ደግሞ በጣም ብዙ ፕሮሰስ አለው። አዲስ አበባ ባለሀብት ጠይቄ ነው የወጣሁት እዛ እስር ቤት ማለት ነው። በ500,000 ብር ነው የወጣሁት እዛ እስር ቤት። ዋነኛው ምክንያቱ ግን ነዳጅ ቁፋሮ ውስጥ የሚሳተፉ ሰዎች የተማሩ ሰዎች መሆን የለባቸውም የሚለው ነው። በነገራችን ላይ እዚህ ሀገር እስካሁንም ያልተቀረፈ ነገር ይሄ ነው። አንደኛ ነገር በኮታ ነው እንጂ ሰዎች የሚመደቡት በሜሪት አይደለም፣ በችሎታ አይደለም። አሁን እንደዚህ አይነት ነገር ተሳትፎ ሲገኝ የኛ ሰዎች ቢሳተፉበት፣ ታላላቅ ሰዎች በእውቀት ታላላቅ ሰዎች ቢሳተፉበት ኑሮ ያንኛውን ሌላ ነዳጅ ቁፋሮ የኛ ሰዎች ይሆኑ ነበር ማለት ነው። ነገር ግን ከ8ኛ የተባረሩ ተማሪዎች ናቸው አብረው እንትን የሚሉት የሚቆፍሩት። በጣም ነው የሚሰማኝ ለኔ ማለት ነው። ለዛ ነው የሄድኩት። አንተ ቀናነትም ነበረህ ከድርሰቱም በተጨማሪ ነዳጅ በሀገሩ እንዲገኝ ፍላጎት ነበረህ። እዛ ላይ መጻፍ ማለት ኢትዮጵያ ነዳጅ ይኖራታል፣ ዓለም አቀፍ የሆኑ ሴራዎች ይኖራሉ ብለህ ከመገመት ነው ወይስ እንደው ዝም ብለህ በግብታዊነት ነው ያንን ያሰብኩት? በግብታዊነት አይደለም ያሰብኩት። ምንድነው አንደኛ ነገር እኛ ታላቅ አገር ነን እንደምናውቀው። ስለዚህ የራሳችን ነዳጅ አለን፣ ሁሉም ማዕድናት አሉ። ስለዚህ ለምን በእኛ ሰዎች ራሳችን አንችልምና የዓለም መዘባበቻ ለመሆን ለምን ይዘባበቱብናል በዓለም ደረጃ ብዬ ነው የሄድኩት ወደዛ። እንዲያውም ወደ ልቦለዱ ከዛ ቀልቤ እንትን አላሰበም ነበር። ከዛ በኋላ ነዳጅ ቁፋሮውን ነበር ማስበውና ነዳጅ እንዲኖረን ነበር ማስበው። ከዛ በኋላ ያልኩ ነገር ተፈጠረ። 500,000 ብር የሚከፍል ባለሀብት እንዳስወጣህ ህጋዊ ያልሆኑ ፕሮሰሶች እንዳሉበት እንለፈውና በግል መጠየቅ የሚፈልግ ሰው አንተ መጠየቅ ይችላል። እንደው ለሚዲያ መነገር ስለማይፈልግ ነው። ትክክል። ስትሄድ ወደ ኦጋዴን ከባለቤት ጋር ያየው ነገር አለ። ስትመለስ ከቤት ውስጥ የጠበቀህ ምን ነበር? ልዩነቶቻችሁ ደግሞ አንተ የሌሎችን እምነት ባከብርም በሃይማኖቴ ደግሞ አልደራደርም የምትል ሰውም ነህ። ሃይማኖታዊ ጥያቄም በባለቤትህ ላይ ስታነሳ አንዳንዴ አስተውላለሁ። ስለነሱ ነገሮች እንድናወራ ነው። መልካም። እኔ እንደ የማንኛውም ሃይማኖት በሀገሬ ተከብሮ እንዲኖር እፈልጋለሁ። የማንኛውም ሃይማኖት አልባም የሆኑ ሰዎች በሀገሬ ተከብረው መብታቸው ተከብሮ እንዲኖር እፈልጋለሁ። እንኳን ሃይማኖት ያለው ይቅርና ማለት ነው። እና እሷ ማተብ አስራ ነው ወደ እኔ ህይወት የተጠጋቸው። ነገር ግን በልጄ ክርስትና ወቅት ሁሉ ዝርዝሬ ማውራት ቢከብደኝም አሳልፌ መስጠት ለህዝቡ ቢከብደኝም የአራዳ ጊዮርጊስን ቄሶች መጠየቅ ይቻላል አሁንም ቢሆን ማለት ነው። እና ያደረገችው ነገር ጸያፍ ነው፣ ነውር ነው፣ ከኢትዮጵያዊ ሴት አይጠበቅም። ከዛ ልጄ ክርስትና ተነሳ። ከዛ በኋላ እሷም ለካ ለቄሱ ተናግራ ነበር። እኔ እሱን ፈልጌ ነው እንጂ የቀረብኩት ሃይማኖትን ፍለጋ አይደለም። እና እንደውም እኔ ፕሮቴስታንት ነኝ
ብላ ከዛ በኋላ ለሳቸው ሲነግሯት እንዲያውም አሁን ተጠመቂ ብለው አጠመቋት። ከዛ በኋላ አብራ ቆረበች። እዛ ውስጥ የተፈጠረውን ነገር እኔ መግለጽ ይከብደኛል። ቁርባኑን ተፋቸው ከዛ በኋላ ማለት ነው። በጣም አሳዛኝ ነበረ ትዕይንቱ። ከዛ በኋላ በቃ ምን አደርጋለሁ፣ ሁሉን ነገር በቃ ውስብስብ ነው ያደረገችብኝ ህይወቴን በሙሉ ማለት ነው። ለዚህ ነው መርሳት የምፈልገው እሷን፣ ያኔ እንዳየዋት መርሳት የምፈልገው እሷን ለዚህ ነው። ከዛ በኋላ ምንድን የሆነው? ኦጋዴን ድመቶች ታተመ። ምክንያቱም ይሄ የቤተሰብ ውስጥ ችግር እያለ ስራህን ጎን ለጎን እየሰራ ነው። የኦጋዴን ድመቶች እየተጻፈ ነበረ። ቀጥሎ እነዚህ አይነት ንትርኮች፣ ጭቅጭቆች ሲኖሩ ምናልባት ለመለያየት በሽማግሌ ለመፋታት ካሊያም ደግሞ ችግሮችን ለመቅረፍ ባህል፣ እሴት እና የማህበረሰብ እውቀት እንዳለው ሰው የሞከርካቸው ሙከራዎች ነበሩ? አሉ። ምንድነው ያደረግኩት? እች ልጅ ያው እንትን ነች፣ ገና ነች፣ ልትመለስ ትችላለች፣ ሁሉን ነገር እኔ ልቻል እና ለህዝብ ይፋ ማድረግ የለብኝም። አንደኛ ነገር የኔ ስምም አብሮ ይነሳል። ስለዚህ ሁሉን ነገሯን ደብቄ ኖርኩ። ከዛ በኋላ ምንድነው ያደረገችው? ወደ ኦጋዴን ድመቶች ከመታተሙ በፊት እኔ ለእህቴ ደወልኩላት። ምክንያቱም ልጄን ማየት አለብኝ ብዬ። እንደተመለስክ ቤት አልገባህም? ወጥተሃል ማለት ነው? በቃ እንትኖች ናቸው ያስወጡኝ፣ ሽማግሌዎች ናቸው ያስወጡኝ። እና ሰሜን ሆቴል በጣም ብዙ ሆቴሎች ነው የምኖረው። እና ምንድነው ያደረጉት? እንደ ሮሜን ወደ ላይብረሪ ቀይሬ ነው ሁሉን ነገር ምጽፈው የነበረው ማለት ነው። ከዛ በኋላ ሁሉ ሽማግሌዎች በተጽዕኖ አስወጡኝ። ከዛ በኋላ ሁሉን ነገር እያደረግኩ እዛ ሮሜ ውስጥ ነበርኩ ያለሁት። ከዛ በኋላ ብዙ ሆቴሎች እየቀያየርኩ ነበረ የምኖረው። ከዛ በኋላ ሰጋት አደረብኝ። ምክንያቱም ያየሁት ሰው ሊጋለኝ ይችላል፣ የሆነ እሷም አታርፍም በእኔ ህይወት ዙሪያ እያልኩ እየፈራው ሆቴሎችን እየቀያየርኩ ነበረ የምኖረው። ከዛ በኋላ ልጄን ማየት አለብኝ ብዬ ወደ ቤት ሄድኩ። ወደ ቤት ሲሄድ አጣዋት። ከዛ በኋላ ስልክ ደውዬ ለእህቴ፣ አዋሳ ነው የምትኖረው፣ ለእህቴ ስደውልላት ልጄን ማየት እፈልጋለሁ፣ በህልሜ እያየሁት ነው ስላት፣ አይ ለእሷ ልደውልላትና መልሼ እደውልልሃለሁ አለችኝ። ከዛ በኋላ ለእሷ ደወለች። ምንድነው ያደረገችው? አይ ሐዋሳ ሪፈራል ሆስፒታል ሰው ታሞባት እያሳከመች ነው፣ ስለዚህ እዚህ ናች ያለችው አለች። እሷ ማለት ነው። ኦኬ። አንተ አዲስ አበባ ነህ? አዲስ አበባ ነኝ። ከዛ በኋላ ሄድኩኝ ወደዛ ማለት ነው። ሄድኩ። ከዛ በኋላ አደጋው ተፈጠረብኝ ማለት ነው። ወደ ሐዋሳ ስትገባ አደጋ በቃ እዛው ሲገባ አደጋ ተፈጠረብኝ። ከዛ በኋላ በጣም ብዙ ሀሜቶች ነበሩ። ጠጥቶ ሲያሽከረክር ነው የነበረው፣ ከሴት ጋር ነው የነበረው። እንደገና ደግሞ በዩቲዩብ ምናምን ላይ ደግሞ ያየሁት፣ አሁን ነው ያየሁት፣ ተደባድቦ ነው። እኔ አቅም የለኝም እንኳን ለመደባደብ ይቅርና እኔ ጭንቅላቴ ነው እንጂ የምፈልገው እና ለሰዎች ደግሞ ፍጹም አክብሮት ነው ያለኝ እንጂ ለመደባደብ አልሞክርም፣ ወደፊትም አልሞክረውም። እና ምንድነው ከዛ በኋላ ለካ አዲስ አበባ ነች ያለችው። በኋላ ከሕክምናህ በኋላ ነው አንተ እሱን አዲስ አበባ ምኗንም ያወቅከው? በምን ሁኔታ ነው ራስህን ያገኘው? ማለት ተገጨህ? ከተገጨ በኋላ የምታውቅበት ሁኔታ አልነበረ? ከተገጨው በኋላ ይህን በትረካ ነው እንጂ ሰዎች የነገሩኝን ነው እንጂ ማቀው እኔ ከምናምን ወራት በፊት ያሉትን ነገሮች በሙሉ ረስቻቸዋለሁ ማለት ነው። ከተገጨውም በኋላ እስከምድን እስከሚሻለኝ ድረስ ከጥቁር አንበሳ እስከወጣ ድረስና የተወሰኑ ወደ 3 ወራት ነው የፈጀብኝ።
ከዛ በፊት የሆነ ነገር ሁሉን ነገር ረስቻለሁ። እንኳን ሌላ ነገር ለማስታወስ ይቅርና የራሴን ስምም ረስቸዋለሁ። የራስን ስም ረስቸዋለሁ። ሐዋሳ ከተገጨ በኋላ ጥቁር አንበሳ ላይ የነበረህ የሕክምና ቆይታ ነበረ። ያኔ ምናልባት አንተም አንዳንድ ቃላትን ስትሰማ የነበርክበት ሁኔታ ሕክምና ምንድን ነው፣ አሁንም የሰማቸው ሁኔታ ህመምህ ምንድን ነው አሉህ፣ ምን አይነት ቻሌንጅስ ነበረው የሚለውን ከተመለስ ከተሻለ በኋላ ከዳንክ በኋላ ከጀርመን በኋላ ነገሮችን እየሰማ የመጣ ይመስለኛል። ግን ራስን ጥቁር አንበሳ ያገኘህበት ሁኔታ የነበረ ሁኔታ እስኪ ብታስረዳ። እንደነገሩኝ እዛ ሆስፒታል አለ አዳሪ ሆስፒታል የሚባል ወስደውኛል። አንችልም ተብሎ ወደ ሐዋሳ ሪፈራል ሆስፒታል ተወስጃለሁ። ከዛም አንችልም ተብሎ ደግሞ ወደ አዲስ አበባ መጥቻለሁ። ግን የተጻፈልኝ በመጀመሪያ ወደ ምንድን ነበረ ኮሪያ ሆስፒታል ነበረ የተጻፈልኝ። ነገር ግን እዛ አይገባም ብለው ሰዎች እዛ ወደ ጥቁር አንበሳ ሆስፒታል አመጡኝ። በጣም ሁሉን ነገር በዛ ወቅት ደግሞ የነበረውን ነገር ሲያስታውሱኝ በጣም ብዙ በሽተኞች ነበሩ፣ በጣም ብዙ የተጎዱ ሰዎች ነበሩ። እኔ ግን አልጋ ተለቀቀልኝና አይምሮ ሕክምና ክፍል ገባው። ከዛ በኋላ ያው ፕሮሰሱ ተጀመረ ማለት ነው፣ የሕክምና ፕሮሰሱ። በሕክምና ፕሮሰሱ አይድንም የሚል ተስፋ ነበራቸው ብዙ ሐኪሞች በሰዓቱ፣ እኛም እንደሰማ ነው። አሁን እንደነው ቁጭ ብላል። ስለዛ ነገር አስታውሰህ እንዴት ነው አይድንም ሊሉህ የቻሉት? ከግጭቱ ጉዳት አንጻር ነው? ከሕክምና ሲስተማችን አንጻር ነው? ወይስ ከነሱ የአቅም ማነስ ወይስ ካንተ ችግር አንጻር ነው? አይ እኔ በጣም የሚገርመኝ ነገር እዛ ጀርመን የሰማሁት ነገር ነው እስካሁን ድረስ ሁሉን ነገር የተቆጣጠረው ማለት ነው። እነሱ እንዴት አዳነው ነው ጥያቄያቸው በመጀመሪያ። ምክንያቱም የግራ ጭንቅላቴ በሙሉ ደቋል ማለት ነው። ስለዚህ ይህን ተሰፍቶ እንደገና ደግሞ ከሐዋሳ አዲስ አበባ ያለውን ርቀት ገምተው እንዴት ነው ያዳነው ብለው ነው የጠየቁኝ። አንደኛ ነገር እግዚአብሔርን ተጨምሮበት ነው ለኔ መዳን፣ ለኔ እዚህ ተቀምጬ እንደዋራ ያደረገኝ ማለት ነው። እና በወቅቱ በጣም ብዙ እንትን ውጣ ውረዶች ናቸው ያሳለፍኩት እዛ ውስጥ ማለት ነው። ያወራል፣ ሀሰቱን ነው፣ አልተገጨም፣ መንግስት ነው የገጨው፣ ወይም መንግስት ሊገለው ፈልጎ ነው መናገር ይችላል የሚሉ ሀሜቶች የዚህ ያንተ የሕክምና ጉዳዮች አነጋገር ይመጣል። እስኪ ግን መናገር አለመናገርህን ህዝቡ ከሚያውቀው ውጭ የነበረውን የሕክምና ፕሮሰስ አስረዳ። በኋላ ላይ የምናነሳቸው ቢሆኑ አለመናገርህ የመጣው ከመገጨትህ አንጻር በምን ደረጃ ነው የሚለውን ለማወቅ ነው። አንደኛ ነገር ግራ ጭንቅላቴ ነው የተተረተረው ማለት ነው። እና እንዲሁም አጥንቶቹ ሁሉ ወላልቀዋል እዚህ ግራ ጭንቅላቴ ውስጥ ማለት ነው። እና በጣም ሁሉ ነገር በእግዚአብሔር ረድቷቸው ነው ያዳነኝ እንጂ እንዴት ነው ግራ ጭንቅላቱ ከተሰበረ በኋላ አይናገርም ይናገራል ምናምን የሚሉት። እኔ ምንም ችግር የለውም ብናገር፣ እንዲሁም ለእኔ ጥሩ ነበረ። ሰው እኮ አሁን አንድ ሰው ከለመነ ትሰጠዋለህ። እኔ አልናገርም፣ ካለመንኩ አትሰጠኝም ማለት እኮ ነው። ብናገር ኖሮ በወቅቱ ምንም ችግር የለብኝም። እና በወቅቱ ብናገር ኖሮ በቃ አሳክሙኝ፣ እርዱኝ፣ እኔ እንደዚህ ለሀገር ያበረከትኩ ሰው ነኝ ብዬ መረዳት እችላለሁ። ነገር ግን አይናገርም ይናገርም ምናምን የሚባለው ነገር አሁን ነው ያየሁት። ነገር ግን ምንድነው በወቅቱ የነበረው ሁኔታ ትንሽ ቃላት ወደ የካቲት ሆስፒታል ከሄድኩ በኋላ ማንኪያ ምንድነው ሹካ ማንኪያ ምናምን እያሉ ያስጠኑኝ ነበር። ስፒች ቴራፒ አንድ ሐኪም ናት ለኢትዮጵያ የተመደበችው። በነገራችን ላይ ስፒች ቴራፒ ማለት
አሁን በእንትን በየክሊኒኩ አለ እዛ ማነው አሜሪካ የምትባል ሀገር ምንድነው መኪና አደጋ ሊፈጠር ይችላል፣ የሆነ ነገር ጉዳት ሊደርስባቸው ይችላል፣ አይምሮአቸውን ሊያቃውሱት ይችላሉ፣ በተፈጥሮ አደጋ ማለት ነው። ስለዚህ ስፒች ቴራፒ በየክሊኒኩ አለ። አንዳንድ ደግሞ በጣም የተሻሉ ክሊኒኮች አሉ እና ምንድነው የሚያደርጉት ስፒች ቴራፒ ማለት ቀላል ነው። ነገር ግን እኛ ሀገር ምንም አይነት ሕክምና የለው። አንዲት ሐኪም ናት የተመደበችልን፣ ያውም በነፃ አገልግሎት ለመስጠት የመጣች የካቲት ሆስፒታል እና እሷ እንደነገረችኝ ከሆነ አንድ ሐኪም ነው ያለው። ህፃናት አሉ ማይናገሩ ምናምን የሚሉ በጣም እንትን የሚያስቸግራቸው አሉ። በጣም እንትን የሚሉ ማለት ነው። እኔ ብናገር ኖሮ ጥሩ ነበር። ነገር ግን እኔ ሳልናገር የሆኑ እንትኖች ቃላት አወጣ ነበር በድንገት ምንድነው ይሄ ከሆስፒታሉ ከወጣ በኋላ የሆኑ እንትን ስፒች ቴራፒዋ የሆነ ነገር ያለማመደች አወጣ ነበር። ግን ከዛ በኋላ አልችልም ብላ ደብዳቤ ጽፋ መለሰችኝ ማለት ነው። ወደ ውጭ ሀገር ሄደ መታከም አለበት፣ እኔ ብቻዬን አልችለውም፣ ይህን ነገር ብቻዬን አልችለውም። ወደ ጥቁር አንበሳ መለሰችህ? ወደ ጥቁር አንበሳ መለሰችኝ እና እንደገና ደግሞ እነሱ ጻፉልኝ ማለት ነው፣ የውጭ እርዳታ ተብሎ ማለት ነው። በዚህ ከሆስፒታል በምትሄድበት ሰዓት በነበረው ሁኔታ ላይ ገንዘብ ሊሰበስብ ነው፣ ሰዎች ገንዘብ ሊረዱት ፈልጎ ነው የሚለው አንዱ ሀሜት ነበረ። በጎን ደግሞ የቤተሰብ ጉዳይ፣ የድርጅቶች የባንክ ጉዳይ አሁን ከዳንክ በኋላ ስላስታወስከው ነው። በፊት ምናልባት ሰይፉን ጋር ስትቀርብ የምታስታውሰው ነገር አልነበረም። ምንም የለም። የባንክ ጉዳይ፣ የሌሎች ጉዳዮች ነበሩ። አሁን ተመልሰህ ስታየው ምን እውነት አለኝ ብለህ ነው አንተ የምትለው? በዚህ እርዳታ ብር ለመሰብሰብ ነው የሚለውም የባንኩም የቤትህም የሌሎችም ጉዳይ። በጣም አሪፍ። እንዲያውም በእኔ ስም እንትን ያሉት ሰዎች ይበልጣሉ ማለት እኔ ማንም አልረዳኝም። የኢትዮጵያ ሕዝብ ገንዘብ አዋጥቶልኛል። ነገር ግን ለእኔ ሳይሆን የደረሰው እሱንም በየካቲት ወር ነው መናገር ያልቻልኩት። ማለት ይህችን ትንሽ ቃላት እንኳ ማወጣውን መናገር ያልቻልኩት ከየካቲት ወር ጀምሬ ነው። በነሐሴ ነው የተገጨው። በነሐሴ 4 2009 ዓ.ም ተገጨው። እስከ የካቲት ድረስ ደግሞ ያለው ፕሮሰስ አለ። ከዛ በ2010 ዓ.ም ነው የካቲት ማለት እና ዘመዶችም በቃ የተሻለው ነው እየተጽናና ነው አንቺ አረጋጊው ምናምን ብለው ሽማግሌዎች ነው ያስገቧት። ወደ የኦጋዴን ድመቶች ብር 1.5 ሚሊዮን ነው የተከፈለኝ ለኔ ማለት ነው። ነገር ግን በወቅቱ ውክልና የነበራት እሷ ነች። ሁሉን ነገር ወክያት ነበር እና ውክልና ስላላት ብቻ መጣች። እኔን ለመጠየቅ ሳይሆን ለገንዘብ ብላ ነው የመጣችው ማለት ነው። ከዛ በኋላ የኦጋዴን ድመቶች ገንዘብ ተቀበለችና የሆነ ነገር ከፋፈለች። የሆነ ነገር ስትከፍል ደግሞ የሆነ አንድ ቤት በባንክ ተይዞብኝ ነበር። ተይዞ ሳይሆን በቃ አሲዝጀውና ተበድሬበት ነበር፣ እየሰራውበት ነበር። ከዛ በኋላ ለ500,000 ያክል ነው የከፈለችው። ከዛ በኋላ የተቀረውን ብር ተጠቀመችበት ማለት ነው። ብትጠቀም ችግር የለውም። ነገር ግን በኋላ የመጣው ሀሜት ለምንድን ነው እንደዚህ አይነት ሀሜት ያመጣችብኝ? እኔ እንዳልነሳ በጣም ነው እንትን በታመምኩበት መንገድ እንድሞት ነበረ የተመኙት። እግዚአብሔር ግን ቸር ነው አስነሳኝ። ነገር ግን ምንድነው መሰለ የተደረገው 2 ምናምን መርዝ ምናምን አቅመሰኛለች። እንደውም አንድ ጊዜ ከሆስፒታል ተጽፎልህ ወደ ቤት ሽማግሌዎች ከተኛ በኋላ ነው ወይስ? ከተኛው በኋላ ወደ ቤት ተመለሽ። ከተኛ በኋላ በየካቲት ወር መድኃኒት
ማን ነው የሆነ በምወደው ነገር በምወደው እኔ ቡና ነው የምወደው። በቡና ተጨምራ መድኃኒት ሰጠችኝ። ከዛ በኋላ አንድ ጓደኛ አለኝ ለሱ ደውላ ወደ 6 ሰዓት አካባቢ ነው የሰጠችኝ። ከዛ በኋላ ለሱ ደውላ እሱ እጅ ላይ እንድሞት ብላ እና ሆስፒታል ወሰደው ምናምን አሞታል ብላ ወደ ሆስፒታል ተወሰድኩ። ከዛ በኋላ ፌኖቶይን የሚባል መድኃኒት አዘዙልኝ፣ ጣለኝ ማለት ነው። ከዛ በኋላ እስከ የካቲት ድረስ ደግሞ አልጣለኝም ነበር። እንትን የሚጥል በሽታ በዘሬም የለብኝም እና እንዲያውም ከዛ በኋላ ድኜ እንደገና ስመጣ ደግሞ ወደ ግድግዳ አዞራ። መንቀሳቀስ አትችልም፣ ከተገጨ በኋላ መናገር አትችልም። ግን መድኃኒት እንድትወስድ ከየካቲት 12 ሪፈር ተብሎ ጥቁር አንበሳም እንደገና ይህን መድኃኒት እየወሰድክ ሕክምና እንድትከታተል ተጽፎልህ በነበረበት ሰዓት ነው የተከሰተው። አዎ። እና ምንድነው መሰለ ይሄ የ4 ሰው ደም ነው የወሰድኩት። በ4 ሰው ደሞች ነው የተነሳሁት እና ምንድነው ደሙ እንዲቀላቀል ተብሎ እንትን መድኃኒት ተሰጥቶኝ ነበር። ነገር ግን እሷ አረቃ ነው የምታስቀምጠው። ከዛ በኋላ ና ውሰድና እንትን ጠጣመና ውሰድ መድኃኒትን ትለኛለች። እኔ ግን እንደ ዓለም ፍጻሜ ነው የማየው አረቃ ያስቀመጠችውን ነገር ማለት ነው። ነገር ግን በውስጤ ብርታት አለ፣ ሁሉን ነገር ያልፋል ብዬ ነበረ የማስበው። አልፏል ደግሞ ምንድነው መድኃኒቱን ውሰድ ናና ምናምን እና ለዘመዶች ያክል ብላ በጣም ለኔ ሁሉን ነገር እንደምታስብልኝ ነው የሚሰማቸው ቤተሰቦች ማለት ነው። ከወጡ በኋላ ግን ሌላ ናት። አሁንም ቤተሰቦች ሲመጡ በጣም ነው የምትንከባከብ፣ በጣም ነው እንትን የምትለኝ፣ እግሬን እንትን ወደዚህ ወደዛ ታደርገኛለች። ከዛ በኋላ ቤተሰቦች ሲሄድ ግን ሁሉን ነገር ውሃ በሌሊት አላገኝም ነበር። ከእሷ እምነት ያለ እንትን የተቀላቀለበት ሌላ ውሃ ነበር የምታቀርብልኝ። በዛ መድኃኒት እንደወስድ ነበር የምታደርግልኝ ማለት ነው። እና በጣም ነው እንግዲህ ስትጎዳ ሽማግሌዎች ወደ ቤት እንድትገባ ስላደረጉ ነው። በዚህ ሁኔታ አሁን ቀደም ሲል የመመረዝ የሌሎችም ሁኔታዎች አሉ። እንዴት ነው ወደ ጀርመን ልትሄድ የቻልከው የሚለውን እናንሳ። ጀርመን እንደገና ጥቁር አንበሳ የቦርድ ጽፎልህ ሂደህ ታክማ አሁን ባለህበት ሁኔታ አለህ። መቼ ሄድክ፣ እንዴት ሄድክ፣ ስንት ጊዜ ሄድክ የሚለውን ብናነሳ ደስ ይለኛል። ወደ ጀርመን የሄድኩት ከጥቁር አንበሳ የኔን የሕክምና ዶክሜንት በሙሉ ዘላለም ጥላሁን ረዳት ፕሮፌሰር ዘላለም ጥላሁን ተጻጽፎ ነው ያገኘልኝ። ከዛም በፊት ወደ ምንድነው ቱርክ ልሄድ ነበር፣ ፕሮሰስ ጀምሮልኝ ነበር። ከዛም በፊት ደግሞ ወደ አሜሪካ ለመሄድ ታስቦ ነበር። እንዲያውም አንድ መግለጫ ተሰጥቶ ነበር። ነገር ግን በጣም ገንዘቡ ብዙ ሆነ። ከዛ በኋላ በቃ ወደ ጀርመን እና ሁሉን ነገር ሲልኩላቸው ተቀበሉት ማለት ነው። እዛ ጀርመን ያሉ ሐኪሞች ሁሉን ነገር እኛ ማዳን እንችላለን ይህን ሰው ብለው ሁሉን ነገር ሲልኩለት ከዛ በኋላ ፕሮሰስ ተጀመረ። ኢንቪቴሽኑ መጣ። ከዛ በኋላ የኔን ያሉትን ፋይሎችን በሙሉ አስገባው። የትምህርት መረጃዬን እንዳገባው ሁሉን ነገር አስገባው። ከዛ በኋላ የሄድኩ ማለት ነው። በዚህ ሂደት ውስጥ የሚነሱ ሌሎች ድርጅቶች ልናግዝህ ልናሳክምህ ነው፣ ግለሰቦችም እንደዚሁ የሚሉ በጣም ብዙ ነገሮች ነበሩ። ወደ እሱ ከመምጣታችን በፊት የተገጨው ነሐሴ 4 2009 ነው። ህዝቡ ያወቀው ግን መቼ ነው? አንተ ታመም ያለው ብለህ የወጣኸው ጠቅላይ ሚኒስትር ዶክተር አብይ አህመድ ከተሾሙ ከሆኑ ወራት በኋላ ነው። 1 ዓመት ሙሉ የህክምና ፕሮሰስ ውስጥ ነበርክ ማለት ነው? ነበርኩ። ምንድነው መሰለ አንደኛ እስከ የካቲት ወር ድረስ ደግሞ ከጥቁር አንበሳ እንትን በቃ ቤት በጣም ብዙ ናቸው እዛ ህሙማኑ ማለት ነው። እዛ የሚተኙበት ስለተቸገራቸው
ወደ ቤቴ የመጣውና ከዛ በኋላ የምትፈልገውን ነገር ይደውሉልን፣ ሰዎቹ ይደውሉልን እናቀርብልሃለን ብለው እኔ ወደ ሆስፒታልነት ቤቴ ተቀየረ ማለት ነው። ከዛ በኋላ ነው ይሄ ሁሉ እንግልት የደረሰብኝ። እስከ የካቲት ወር ድረስ ትንሽ ቃላት ቅድም እንደነገርኩ እጠቀም ነበር። ትንሽ እስከ የካቲት 2010 2010 ድረስ ትንሽ ወርድ አወጣ ነበር ማለት ነው። ከዛ በኋላ ግን መጣል ጀመረኝ። ከዛ በኋላ ሁሉ ነገር ተዘጋጋ አንደበቴ ማለት ነው። ከዛ በኋላ እንዲያውም ማነው ጓደኛዬን ስቤ ሳበቃ ጻፍኩለት። ምንድነው የጻፍኩለት? መጻፍ ችዬ ነበር እስከዛ ድረስ። መጻፍ ከቻልኩ በኋላ ምንድነው ያደረኩት? እንደዚህ ነው ከጠላቴ ጋር ነው የምኖረው፣ ስለዚህ አፋታኝ አልኩት። ግን ምንም ማፋታት እሱም ያውቅ መስሎኝ ነው ማለት ነው። ከዛ በኋላ ጠበቃ መጣልኝ፣ እኔ ከሰስኳት ማለት ነው። ታመህ ቤት ውስጥ ቁጭ ብለህ ከሰስካት? ኦኬ። እና ወደ ፍርድ ቤትም መመላለስ አልችልም ነበር በዛ ወቅት ማለት ነው። ስለዚህ እኔ ማግኘት ቤቴ ወደ ክሊኒክ ተቀይሯል። ማንም ሰው መጥቶ ማግኘት ይችላል ቤቴ ማለት ነው። እና ከዛ በኋላ ምንድነው ያደረኩት? እሷ ክርክሯን ጀመረች። በመጋቢት ወር ነው የተከሰሰችው። ከዛ በኋላ በሰኔ 16 ቀን ደግሞ እሳቸው ላይ ቦምብ ፈነዳ። እኔ ውስጥ ደግሞ የህሊና ስብራት ተከሰተብኝ ማለት ነው። ምክንያቱም ማነው የሆነ ጋዜጣ በጣም የኔን ጉዳይ ሰፋ አድርጎ እኔ እንደማሰቃያት አድርጎ ሁሉን ነገር ለልጆቿም እንደከለከልኳት አድርጎ ሁሉን ነገር አወጣ። ነገር ግን ከከሰስኳት ቀን ጀምሮ የኔ የባንክ ቦኬ ተዘግቶ ነበር፣ ቤቴን ታግዶ ነበር፣ ሁሉ ነገር ታግዶ ነበር። ከዛ በኋላ የመልቀቂያ ደብዳቤ አመታ ሰጠች። ያሳገዶቹ እሷ ነች። እኔ ነበርኩ ማሳገድ የነበረብኝ የእሷን ንብረት እንዳይንቀሳቀስ። ነገር ግን እሷ ከላይ ሆና የኔን ንብረት እንዳይወጣ እንዳይረዳ ብላ ሁሉን ነገርን አሳገደች። የህዝቡን ገንዘብ የኢትዮጵያ ህዝብ ከውጭም ከውስጥም ያለው ለኔ ያደረገልኝ ገንዘብ በሙሉ አሳገደችውና ለልጆቼ ከዛ እየተቀነሰ ነበር የሚሰጠን። ከዛ በኋላ ምንድነው ያለው ጋዜጣው? ለልጆችም አይረዳም ምናምን። እኔ ታምሜ ያለው እንኳን ልጆችን ለማስታወስ ይቅርና እንዴት ነው ምረዳው? ሳስታውስ ነው አይደለ አንተን ምረዳው? ምንም ነገር አላስታውስም ነበር። ከዛ በኋላ የተደረገብኝ ነገር ነው። ከዛ በፊት የነበረውን ነገር ረስቻለሁ። ከዚህ በኋላ ግን የተፈጸመብኝ ነገር በተደጋጋሚ የተፈጸመብኝ ነገር ነው ማስታወስ የምችለው። ከዛ በኋላ ጻፍኩለት፣ የፍቺ ደብዳቤ ደረሳት። ከዛ በኋላ ሁሉን ነገር አመሰቀቅለችው። ሳይቀድመኝ ልቅደመው ብላ ነው እንደዛ ያደረገችው። ምክንያቱም እኔ ይዣታለሁ፣ እኔ ራሴንና ህዝቡን አክብሬ እንጂ እንደዚህ ስትማገጥ አገኘዋት ቤቴ ውስጥ ብዬ እንትን ማለት አያቅተኝም ነበር። ነገር ግን ምንድነው እኔ እንደዛ አይነት የዋሰውም አይደለሁም በነገራችን ላይ። እና ለምን ጉዳይ ብላ ነው እንደዚህ እንትን በሌላ ህመሜ ላይ እንደገና ህመም የምትጨምርብኝ ብዬ ነው ያሰብኩት። ያ የፍርድ ቤቱ ሂደት ወዴት ሄደ? የፍርድ ቤት ሂደት ውስጥ ያለ ነው ወደ ጀርመን ሄድከው ወይስ የፍርድ ቤቱ ሂደት አልቆ? የፍርድ ቤቱ ሂደት እንዳለ እስካሁንም አልተፈታም። ነገር ግን በ2011 የፍቺ ወረቀት ተሰጥቶኛል። በ2011 አሁን ስንት ዓመተ ምህረት? 2013 በ2011 ዓመተ ምህረት የፍቺ ደብዳቤ ተሰጥቶኛል። ነገር ግን የዕቃ ክፍፍሉ ገና ነው። የንብረት ክፍሉ በሽምግልና እንዲያልቅ ነበር ወይስ ክሱ የፍትሐ ብሔርና የሌላ ጉዳይ ስለሆነ ነው? አይ አንደኛ ነገር እሷም የኔን ስም በማጥፋቷ ረገድ
አቃቤ ከሷታል። ሌሎችም ምስክሮች ቀርበዋል። እኔም አንዱ ምስክር ነበርኩ። ምንድነው የደረሰብህ ሁናቴ ምናምን ተብዬ ተጠይቄ እመልሻለሁ ፍርድ ቤት። እኔ እውነት ለመናገር እኔ ልጄ እናት ናት። አሁንም የምናገረውን ደግሞ ለሷ መልስ አሁን መናገር ስለቻልኩና የሆነ እየተንታተብኩም ቢሆን መናገር ስለቻልኩና የሆነ ነገር ለመመለስ ያኛውን ለመመለስ ብዬ እንጂ እኔ ሚዲያ ላይ ለምን የሷን ስም አነሳለሁ? ለምን የልጆች እናት ስለሆነች እንድትታሰር አልፈልግም ነበር። አሁንም እንድትታሰር አልፈልግም። ነገር ግን አሁን እዛ ይግባኝ ብል ትታሰራለች ነገ ጠዋት ማለት ነው። ነገር ግን እኔ አልፈልግም። የልጄ እናት ናት። ወደ ጀርመን የሄድከው የመጀመሪያ ሕክምናህን ለማግኘት ያን ሁኔታ እናስታውስ። እንዴት ሄድክ? እንዴት ተቀበሉ? ሕክምናው እንዴት አገኘው? በምን ፕሮሰስ ላይ ተጀመረ? ከዛ በኋላ እንደደረስኩ ሁሉንም ነገር አዘጋጅተው ነው የጠበቁኝ። ሮሜን ሁሉን ነገር እዛ ውስጥ ነው ያስገቡኝ። ከዛ በኋላ እየተመላለስኩ ማነው ዶክተሮቹ 10 ዶክተሮች ነው ለኔ ሕክምና ተብለው የተወከሉት። ጉሮሬ በጣም ብዙ ችግር ደርሶበት ነበር። ያው ቅድም በነገርኩ ምክንያትም እና ይሄ ፌኒቶይን የሚባለው መድኃኒት እሱ መቀየር አለበት። ሴድመንት ምንድን ነበረ ዝቃጭ ስላመጣ እሱ ነው ሁሉን ነገር ያመሰቃቀለው ምናምን ብለው ፌኒቶይን ያው እዚህ ሀገር ነው በጣም ብዙ ህሙማን ይረዳል በርግጥ። ነገር ግን ምንድነው የተደረገው? እኔ 10 ፍሬ ውጭ አውቃለሁ። በቃ ከአደጋው ከመስፋቱ አንፃር 10 ፍሬ እዛ ጥቁር አንበሳ ያለው ውጭ አውቃለሁ በአንድ ጊዜ ማለት ነው። በአንድ ጊዜ ምክንያቱም የኔ በቃ እንትን ህይወቴ ላልፍ ነበር ማለት ነው በዛ ጊዜ ማለት ነው። ከዛ ቅድም እንደነገርኩ ጓደኛዬ የወሰደለት ማለት ነው። እና ዝቃጭ አለው ተብሎ ከዛ በኋላ ሌላ እዛው ሀገር የሚመረት መድኃኒት መጠቀም አለበት ተብሎ እየተቀነሰ ፌኒቶይንም አለ። ግን ባንዴ ሲቋረጥ ደግሞ ሌላ በሽታ ሌላ አደጋ ሊፈጠር ስለሚችል ብለው እየቀነሱ በሌላ መድኃኒት ተኩት ማለት ነው። ከዛ በኋላ በቃ ሌላውን መድኃኒት እስካሁን እየዋጥኩ ነው ያለሁት። ለ2 አመት ያክል ነበር ያሉኝ። 2 አመት ሞላኝ መሰለኝ። አሁንም መድኃኒቱ እየተላከልኝ ነው እሱን እየተጠቀምኩ ያለሁት ማለት ነው። እዛ ውስጥ ተመልካቾቻችን ያያቸዋል በፎቶና ቪዲዮ። የህክምናው ፕሮሰስ ብዙ ነበር። የምትወስዳቸው ውሃ ለመውሰድ የምታደርገው ጥረት ብዙ ፕሮሰሶች አሉ። ህክምናው ጭንቅላትን ላይ የነበረውን ሰርጀሪ የሚያሳዩ ብዙ ፕሮሰሶች አሉ። በኋላ እያገገም ስትመጣ የሰውነት እንቅስቃሴ ማድረግ ትጀምራለህ። ምን ያህል ጊዜ ነው ጀርመን የቆየው ለህክምና? እኔ አላስታውስም እውነት ለመናገር ግን 2 ነው የሄድኩት። አንዴ ሄድኩ መናገር ጀምሬ መጣው መሰለኝ። ከዛ በኋላ እንደገና ደግሞ ስናገር ደግሞ በጣም ሁሉን ነገር እንትን እየተገባከ በጣም ነው የተደሰትኩ በኔ መናገር። በነገራችን ላይ እዚህ ሐኪሞች ማለት ነው። አዎ እዚህ ሀገር እንትን ቀርቦ ነበር በኔ እንትን እኔ ያናገረኝ ጋዜጠኛ ነበረ ደረጀ ኃይሌ ይባላል። እና ከዛ ያን ንግግር በእንትን ምንድነው በጀርመንኛ ተተርጎም በዛ ለህክምና በሆስፒታል እንትን አላቸው ምንድነው ቴሌቪዥን አላቸው እና በእንትን በጀርመንኛ ተተርጉሞ ቀርቧል። ማለት የፕሮሰሱን ለማስተዋወቅና ደስተኛ ከመሆናቸው አንፃር በጣም ዳና ብሎ ስላሰቡ። አዎ በጣም ግን እዛ ሁለተኛም ሂደህ ከመጣ በኋላ በሂደት ነው እየለቀቀህ የመጣው። ምክንያቱም ከዚህ በፊት ኢንተርቪው ላደርግልህ መሀል ላይ አቋርጠን ሁሉ እስከ መውጣት ደርሰን ነበረ በእውነቱ ማለት ነው። አልቻልኩም። ይሄ የህክምና ፕሮሰስ አሁን መድኃኒትም እየወሰድክ ነው፣ ተሽሎሃል። በነገር ላይ አንዳንዴ ንግግርን በተፈጥሮ ጽሁፍ ላይ እንጂ ንግግር ላይ ብርቱ አይደለህም ማለት እንደ ሌሎቹ ምላስ ቀልጥፍ ያለም አይደለም። ይሄ ሁሉ ሆኖ መጣ። የትዳር ጉዳይም በእንደዚህ አይነት ሀሜት
መታወቅ ባለብህ ሳይሆን መታወቅ በሌለብህ ገጽ እንደገና ስምህ እየጎላ መጣ። ስማከ ግን እያገገመ መጣና አዲስ መጽሐፍ ለመጻፍ በቃህ ማለት ነው። በትግራይ የተለያዩ ቦታዎች ተንቀሳቅሰህ አዲስ መጽሐፍ ደህንነቱ የሚል መጽሐፍ ይዘህ መጣሃል። ትክክል። እሱን ለመጻፍ ከዚህ በፊት የነበረ የጽሁፍ ክህሎትና እሱን ለመጻፍ ደግሞ ከህመም ጋር የነበረውን ስሜቶች ነግረህ እንድታልፍና በኋላ ላይ በክፍል 2 ስለ መጽሐፉ እናነሳለን። ምንድነው መሰለ እኔ ማደርገው ያላየሁትን አልጽፍም። ሌላ ሰው ካራክተር ይሆነኛል እንጂ እኔ አይቼ ነው የምጽፈው። እና ወደ መቀሌ ሄድኩ ከዛኛው ጓደኛዬ ጋር መቀሌ ሄድኩ። እዛ ካራክተር ላይ የደረሰበት ነገር በሙሉ እኔ ላይ ተፈጽሟል። ዶክተር ዲዲሙስ ዶሬ ላይ የደረሰው ነገር በሙሉ እኔ ላይ ተፈጽሟል። እንደውም አንድ ነገር አስታውሰኝ ይህን ሳነሳ እሷ አሳስራኝ ነበር እና አሳስራኝ ስለነበር እና የኔ መታሰር ገርሟቸው በጣም ብዙ አይነት ሰዎች ነበር ያሉት እስር ቤት ውስጥ። ከዛ ትግራይ ላይ ነው የታሰርከው? እዚህ ሀገር እዚህ ሁለተኛ። ከዛ በኋላ አይ ተነሳ ና ውጣ ምናምን አለኝና ፖሊሱ የሆነ ለብቻዬ ቦታ ሰጠኝ። አይጦቹ በጣም ማአት ናቸው እና ያናግሩሃል ሁሉ ማለት መናገር ነው የቀራቸው እንጂ በቃ እኔን እንደ እንትን ነው የተጫወቱብኝ ማለት። ከዛ ተነስተ ነው አይጥ ካራክተር ያመጣው? አዎ። እና ከዛ በቃ ለምን አይጥ አይሆን እኔ ወደ ውሻነት ቀይሬዋለሁ። ከዚህ በፊት ወደ ድመትነትም የኦጋዴን ድመቶች ላይ ተቀይሯል እና ያትዛለኝና ለምን ወደ አይጥነት ተቀይሮ አይወጣም ከእስር ቤት ብዬ ነው ያስመለጥኩት በአይጥ ማለት ነው። ምኞትህም አለህ እንደው አይጥኩኝ በወጣውና ታዲያ እንደዛ ነበር ያሰብኩት። መልካም ወደ ርዕሰ ስራዎች በኋላ እንመጣለንና ይህንን የትዳር ውስጥ የመጣውን ህመም ውስጥ የመጣው ጉዳይ እናጠቃለው። ይሄ ነገር አልቆ አሁን አዲስ ትዳር መስርተሃል ከአዲስ አበባ ባለቤትህ ጋር የተገናኘህበት ከዛም ሰርግ አለ እኔም ሚዜ ሆንኩበት ማለት ነው። ስለሱ እንናገርና በህይወት ውስጥ አዲስ የመጣውን ብርሃን ለሚቀጥለው ስነ ጽሁፍ ህይወትህና ድርሰትህ ምን ሊጠቅምህ እንደሚችልም በዚሁ አጋጣሚ እንድትገልጽ ነው። ምንድነው አሁን ያለህበት ሁኔታ በዝርዝር አስረዳን እስኪ። አሁን ያለሁበት እውነት ለመናገር ከቀድሞ አንጻራዊ ነው አይደለ? ባነጻጽረው የቀድሞ የሆነ ነገር ምታስታመም ማለት እንድታመም የሆነ ነገር ምሰጠኝ እንዳይሻለኝ ደግሞ ስነልቦናዬ በሙሉ ምትገላው እናት ያሁና ሚስቴ ግን እኔን ለማዳን በጣም ብዙ ጥረት አድርጋለች። እንደውም አሁን የምነጋገረውን ነገር በጣም ብዙ ነገር እሷን ለማስረዳት ብዬ በጣም ብዙ ነገር ነው እንትን የሆነ ነገር ጠምዛ ትሰጠኛለች። ይሄን ለምንድን ነው እንደዚህ የማታደርገው ምናምን ዝም ብላ ትበሳጭብኝና ከዛ በኋላ እሱን ለማስረዳት ስል አፌ እየተፈታታ መጣው። ምንድነው ሐኪሜ ነሽ ያከመች ነበር ማለት ነው። አዎ ታዲያ ሐኪሜ ነሽ መድኃኒቴ የሚለውን ዘፈን እንደውም በዚህ እንትን ብትለቁልኝ ጥሩ ነው። በጣም ደስ ይላል። ስሟን ጥቀሳት ልታመሰግናት ትፈልግ? በጣም ነው የረዳችኝ። ሜላት ኃይለማርያም ወይዘሮ አሁን ከዚህ በኋላ ወይዘሮ ነው። ወይዘሮ ሜላት ኃይለማርያም ትባላለች። በጣም ሁሉን ነገሬን የተሸከመች ናት። አሁን የተናገርኩት ነገር በሙሉ ነግሬያት የተረዳችኝ ናት። ነገር ግን ለመረዳት ደግሞ ዶክሜንቶች ያስፈልጋሉ። ሁሉን ዶክሜንቶች አገላብጣ ካየች በኋላ የተረዳችኝ ሰው ናት። በጣም ነው ያገዘችኝ፣ ለኔ መሻሻል የረዳችኝ። ከዚህ በኋላም እንድሻሻልና በስነ ጽሁፌ እንድተጋ እሷ እንድታግዘኝ
በአንተ በኩል ማመልከቻ ይድረስ። እሺ፣ እናመሰግናለን። የልጆችን መርዳት አለመርዳት፣ ልጆችን ጎዳና ላይ በትነሃል፣ ጥላቸዋል። እንዴት ሰው ልጆችን ጥሎ ሁለተኛ ሚስት ያገባል? እንዴት ሁለተኛ ሚስት ሊኖረው ቻለ? እንዴት ያችን ይፈታት የሚለው የሀሜቱ አካል የነበረ ነው። አሁን ለልጆች ምን እያረክ ነው አንተ በትክክል? በነገራችን ላይ ያኔም እንደነገርኩ ካዘጋቸው ሂሳብ ላይ እንዲቀነስና ለልጆቼ በየወሩ እንዲካፈሉ ተደርጓል። ያኔ ማለት በፍርድ ቤት 10 ሺህ ብር በየወሩ ትወስድ ነበር ማለት ነው። ነገር ግን እኔ ሜዳ ላይ ወደኩ ምናምን ብላ የምትናገረው ነገር በጣም የሚያስከፋ ነው እውነት ለመናገር። እና የሆነ ሰው ኢትዮጵያዊ ሚስት ከሆነች ኦኬ እስኪያገብግም ድረስ ልታገሰው፣ ከዛ በኋላ ይረዳኛል ብላ መታገስ ነበረበት። ነገር ግን እኔ በዛ ጊዜ በሞትኩበት ሰዓት እንዴት እንደዛ አይነት ነገር በህዝቡ ዘንድ ያልሆነ አቅጣጫ ታስይዛለች? ነገሩ እኔን ለመግደል እንደሆነ ግልጽ ነው። ማንም ሰው ይህን ሁሉ የሚለቀቀውን ሲያይ ይረዳኛል። ነገር ግን ሁሉን ነገር ያደረገችው በነገራችን ላይ የምትቆርጥበት የሂሳብ አካውንት ቁጥር የሆነ በሰይፉ ፋንታው ላይ እንትን የተመዝግቦ ነበረ ከዚህ በፊት እርዳታ አስተዋጽኦ እንዲያደርጉልኝ ተብሎ ለህዝብ ይፋ የተደረገው ቁጥር ማንኛውም ሰው እኔ ፈቅዳለሁ። የኢትዮጵያ ንግድ ባንክ ነው፣ ብርሃንና ሰላም ቅርንጫፍ ይባላል። 4 ኪሎ ነው የሚገኘው። ያንን በሙሉ የወሰደችውን ገንዘብ ያጣራ ሰው ከዛ በኋላ ደግሞ ከጀርመን ሁለተኛ ከተመለስኩ በኋላ እሱ አለቀና ከዛ በኋላ እኔ በየወሩ ረዳታለሁ ሳይሆን ለልጄ እቆርጣለሁ። በነገር ላይ ወንድ ልጅ የገዛ ሚስቱን ያው የልጆች እናት ማማት እንትን ማለት ያስከፋል። አስገድጄም ጭምር ነው ሁኔታዎችም እንዲገኙ። ነገር ግን ምንድነው መሰለ እሷ ባደረሰችብኝ ጥቃት አሁን ደግሞ እየተንተባተብኩ ስለምናገር ለዛ ነው እንደዚህ አይነት ነገር። መጨረሻ ላይ የግጭትህ ምክንያት በጨረፍታ ምን ሆኖ አገኘው? እንደተባለው ጠጥተህ ነው? እንደተባለው መንግስት ነው? እንደተባለው ሰክረህ ነው? ወይስ እንደው የከሌ ነው ባትለኝም የሆነ በጨረፍታ ልንገርህ። መንግስት ነው እየተባለ በተለያዩ ቴሌቪዥኖች ተነግሯል። መንግስት ነው እየተባለ በተለያዩ ሬዲዮኖች ተነግሯል። ነገር ግን ነገሩ ወዲህ ነው ያለው። ይለፈኝ ይጠያቂ ነው ወይስ ይህን ጥያቄ ለማብራራት ያክል እሷ እዚህ ነች ያለችው፣ እኔን ግን ወደዛ ልካኛለች። ከዛ በኋላ ማን መሆኑን መገመት ይቻላል ከዚህ አንጻር ማለት ነው። መልካም። ነገር ግን ምንድነው መሰለ እኔ መረጃ በወቅቱ አላሰባሰብኩም፣ በግምት ነው የነገረኝ። ነገር ግን ታሳሪውን ገጭቶኝ የታሰረውን ሰው እንዲፈታ ለማድረግ እኔ ግጭት በቀላል ነገር ነው የምትጋጨው። እኔም ልጋጭ እችላለሁ። ማንኛውም ሰው አንተ መኪና ሊገጫው ይችላል። በሰከንድ ነው የሚከናወነው። ነገር ግን ይሄ ልጅ ለምን ይታሰራል ብዬ ያው እስር ቤትን ስለቀመስኩት ይፈታ ብዬ ለጓደኛ የነገርኩትና ለምን አይፈታም? እኔ ምንም ችግር የለብኝም። በቃ እኔ ምሕረት ሳደርግለት ደግሞ እግዚአብሔር ደግሞ ይመራኛል። ስለዚህ ለምን አይፈታም ብዬ ነገርኩት በጽሁፍ ማለት ነው። ከዛ በኋላ እንዲፈታ የወተወቱ ነበር። ከዛ ቀን ሽማግሌዎቹ በሱ አይነት ሽማግሌዎች እየተላኩ ማለት ነው። ከዛ በኋላ ይፈታል ስል በጣም ቡራካባዩ ፈጠረች እሷ። ምክንያቱም እዛ ውስጥ የሆነ ነገር አለ ማለት ነው።
እንለፈው የህግም ጉዳይ ስለሚያመጣ ማለት ነው። አሁን ሁሉም ነገር አልፏል። ተመልካቾቻችን እንደዚህ አይነት ነገሮችን አንስተን የተወያየ ነው። ከይስማዕከ ወርቁ ከድርሰቱ ከእሳቤዎቹ ከአተያዩ በበለጠ የህይወቱና የትዳሩ ጉዳይ የህመሙ ጉዳይ በጣም አሳሳቢ ሆኖ አጀንዳው ነው ስለመጣ ነው። በክፍል 1 ይህንን ጉዳይ እናጠናክና ክፍል 2 ላይ ዋናውና የእሱ የአጻጻፍ ቴክኒክ ሌሎች ጉዳዮች የምናነሳበት ይሆናል ማለት ነው። መልካም ቆይታ እንዲሆንላችሁ እመኛለሁ። ቸርስ ይስሜ